ፊታችሁ ጆኒ ግን ይፈታል። እኔ ያቅራታችሁ ኮልጌት በበርበሬ አይናችሁን ትደፍናላችሁ። ሁለተኛ ሻወር በበርበሬ አልወጣም መፍትሄ። ሶስተኛ ጭቃ ችግር የለውም። ጭቃ ፊታችሁን ሙሉ ፊታችሁን አይናችሁ ብቻ ይታይ ሙሉ ፊታችሁን ጭቃ ትቀባላችሁ። አራተኛ ልጨምርላችሁ። ጭቃ የለም ቆፍራ እንዴ ጠፋል እንዴ? የለም እኔ የተሰለጠነ ሀገር ነው የምኖረው እና አፈር ምናምን ነው እና እኛ ታዲያ የት ሀገር ነው የምንኖረው? አፈር ካገኘ ሰው እንጂ ቆፍር። እኔ ጋር አፈር የለም፣ ሌላ ቀይር ነው የሚገኝ ነገር። ስለዚህ እንትን ኮልጌት በበርበሬ ፊታችሁን ትቀባላችሁ። አራተኛ ሳሙና አላምጣችሁ ትውጣላችሁ። ላይ ብሉ ሳሙና ትወጣላችሁ። አላምጡ አትወጡ፣ አላምጡ ችግር የለውም። በደንብ አላምጡ በደንብ ደጋገሙሽ። ሻወር በበርበሬ ምን በበርበሬ ምን በፊት በበርበሬ ነው። ሁለት ነው ያልኩት፣ ሻወር በበርበሬ ሁለት። አንቺ ማርገሻ ቅድም ባይዘዌ ቤቢ ላይ ማስገባት ትችላላችሁ። እሺ በኋላ ቅጣት ላይ አምስተኛ ላይ ቤቢ ላይ ይቻላል። ቤቢ ላይ ነው አፕሮቭ በሉት። አይ ስታርት እንለዋለን። ልጁ ቶሎ ተቀጡልን። ስታርት እንለዋለን። እኔ ላንቺ መጥቼ ቤቢ ላይ እንሰጥሻለሁ። ለማንም ሰጥ ላንቺ ወይስ ለኤርሜ? ለማንም ሰጥ ኖ አሁን ነው የሚሰጠን። እኔ አሁን ካሸነፍሽ ወይ ሰው ይሰጥልኛል ወይ ደግሞ ወጥ ይሰጣለሁ። ጨዋታው ይሁን በኋላ ከሆነማ ጌሙ ያስጠላል። ገባሽ? እንደዛ ነው ጌሙ እንዲያምር ሰው የሚሰጥልሽ ሰው ካለ መቶ ይስጥልሽ። ጌሙ ላይ ሴቶቹን አንድ ላይ ነበረ ግን ማድረግ ነበረበት። እንዴት ወጣለሁ? ሳልወጣ በኋላ ልስጥሽ። ጌሙ እንዲያምር አይቻልም።